በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የማምላክ የወላዲተ አምላክ የድንግል ማርያም የአስራት የበኩራት ልጆች የቅዱሳን መላእክት የቅዱሳን ጻድቃን የሰማዕታት ወዳጆች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁን? አሜን። የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ የእኛንም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ዛሬም ዘወትርም ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለቅዱስ ያሬድ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን በሰላም አደረሳችሁ። እንኳን በሰላም አደረሳችሁ። አሁን የማነብላችሁ ቅዱስ ወንጌል ትናንትና በጠዋት ቅዳሴው ላይ የተነበበው ቅዱስ ወንጌል ይሆናል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ ፍጻሜው ያለው አነብላችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ከአራቱ ወንጌላውያንም አንዱ የሆነው ሐዋርያው ቅዱስ ዮሐንስ እንደጻፈው ምዕራፍ 21 ከቁጥር 1 እስከ ፍጻሜው ለሐዋርያት በጥብርያዶስ ባሕር ስለመገለጡ። ከዚህም በኋላ ጌታችን ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠላቸው። ከስምዖን ጴጥሮስ፣ ዲዲሞስ የሚሉት ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆችና ሌሎችም ከደቀ መዛሙርቱ 2 አብረው ነበሩ። ስምዖን ጴጥሮስ እኔ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛ አብረንህ እንመጣለን አሉት። ሄደውም ወደ ታንኳ ገቡ። ግን በዚያች ሌሊት የያዙት ምንም የለም። በነጋ ጊዜም ጌታችን ኢየሱስ በባሕሩ ዳር ቆሞ ነበር። ደቀ መዛሙርቱም አዩት፣ ግን ጌታችን ኢየሱስ እንደሆነ አላወቁም። ጌታችን ኢየሱስም ልጆች ሆይ አንዳች የሚበላ ነገር አላችሁን? አላቸው። እነርሱም የለም አሉት። ጌታችን ኢየሱስም መረባችሁን በታንኳይቱ በስተቀኝ በኩል ጣሉ ታገኛላችሁም አላቸው። መረባቸውንም በጣሉ ጊዜ ከተያዘው ዓሣ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታችን ኢየሱስ ይወደው የነበረ ያደቀ መዝሙርን ለጴጥሮስ ጌታችን ነው እኮ አለው። ስምዖን ጴጥሮስም ጌታችን እንደሆነ በሰማ ጊዜ የሚለብሰውን ልብስ አንስቶ በወገቡ ታጠቀ፣ ራቁትን ነበርና ወደ ባሕር ተወረወረ። ሌሎች ደቀ መዛሙርት ግን በታንኳ መጡ፣ ከ200 ክንድ ያህል በቀር ከምድር አልራቁም ነበርና። ዓሣ የመላባቸውን መረቦቻቸውንም እየሳቡ ሄዱ። ወደ ምድርም በወረዱ ጊዜ ፍም መርቶ ዓሣም በላይ ሆኖ እንጀራም ተሰርቶ አገኙ። ጌታችን ኢየሱስም አሁን ከያዛችኋቸው ዓሣዎች አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳ ገብቶ 153 ታላላቅ ዓሣዎችን መልቶ የነበረውን መረብ ወደ ምድር ሳበ። ብዛትም ይህን ያህል ሲሆን መረቡ አልተቀደደም። ጌታችን ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንተ ማነህ ብለው ሊጠይቁ የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታችን ኢየሱስም መጣና ህብስቱን አንስቶ ሰጣቸው። ከዓሣውም እንዲሁ። ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜው ነበር። ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጌታችን ኢየሱስም በጎቼን ጠብቅ አለው። ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጠቦቶችን አሰማራ አለው። 3ኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም 3 ጊዜ ትወደኛለህን ስላለው ተከዘ። ጌታዬ ሆይ አንተ ሁሉን ታውቃለህ፣ እኔም እንደምወድህ አንተ ታውቃለህ አለው። እንኪያስ ግልገሎችን ጠብቅ አለው። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ በገዛ እጅ ወገብ ታጥቀ ወደ ወደደው ትሄድ ነበር። በሸመገልህ ጊዜ ግን እጆቹን ትዘረጋለህ፣ ወገብንም ሌላ ያስታጥቅሃል፣ ወደ ማትወደውም ይወስድሃል። በምን ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን ተናገረ። ይህንም ብሎ ተከተለኝ አለው።
ጴጥሮስም መለስ ብሎ ጌታችን ኢየሱስ ይወደው የነበረውን ያን ደቀ መዝሙር ሲከተለው አየ። እርሱም ራት ሲበሉ በጌታችን ኢየሱስ አጠገብ የነበረውና ጌታ ሆይ አሳልፎ የሚሰጥ ማን ነው ያለው ነው። ጴጥሮስም እርሱን አይቶ ጌታ ሆይ ይህስ እንዴት ይሆናል አለው። ጌታችን ኢየሱስም እስኪመጣ ይኖር ዘንድ ብወድስ አንተ ምን አግዶ? አንተ ግን ተከተለኝ አለው። ያም ደቀ መዝሙር እንደማይሞት ይህን ነገር በወንድሞች ዘንድ ተነገረ። ጌታችን ኢየሱስ ግን እስኪመጣ ድረስ ይኖር ዘንድ ብወድስ አንተ ምን አግዶህ አለ እንጂ አይሞትም አላለውም። ስለዚህ ነገር ምስክር የሆነ ስለ እርሱም ይህን የጻፈ ይህ ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እኛ እናውቃለን። ጌታችን ኢየሱስ የሰራቸው ሌሎች ብዙ ሥራዎች አሉ። ሁሉ እያንዳንዱ ቢጻፍ ግን የተጻፉትን መጻሕፍት ዓለም ስንኳ ባልቻላቸውም ነበር። ከ12 ሐዋርያት አንዱ የዘብዴዎስ ልጅ ሐዋርያው ዮሐንስ ጌታችን በሥጋ ወደ ሰማይ ባረገ በ30 ዓመት ቄሳር ኔሮን በነገሰ በ7 ዓመት በዮናናውያን ቋንቋ ለኤፌሶን ሰዎች የጻፈው ወንጌል ተፈጸመ። ምስጋና ለእግዚአብሔር ይሁን። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለምም የተመሰገነ ይሁን።